ሰላም ወላጆች፣ ልጆቻችሁን ለማረም የምታደርጉትን ጥረት ልጆቻችሁ እየጎዳቿቸው እንደሆነ እያሰቡ ነው። ይህንን ብታደርጉ ነገሮች ይስተካከላሉ። በዋናነት ከኮሬክሽን በፊት ኮኔክሽን ይቀድማል ይባላል። ኮኔክሽን ልብን ይከፍታል፣ ኮሬክሽን ደግሞ ባህሪን ያስተካክላል ይባላል። ልጆቻችን እንደምንረዳቸው እያዳመጥናቸው እንደሆነ ለነሱ ኬር እንዳለን ለነሱ እንደምናስብ ሲያውቁ አይምሯቸው ካልም ዳውን ይሆናል፣ ይረጋጋል። ስለዚህ ሊያዳምጡን ይችላሉ ማለት ነው። እዚህም የተነሳ የትኛውም አይነት ጥፋት ስናይ ምክረ ሀሳብ ከመስጠታችን በፊት ተጠግተን ምናልባትም ትከሻቸው ላይ እጃችንን ጫና አድርገን የሚሰማህን ነገር እረዳሃለሁ፣ የሚሰማሽን ነገር እረዳሻለሁ፣ እንደተበሳጨህ ይገባኛል እና መሰል ቃላቶችን ረጋ ብለን ብንነግራቸው ትረስት እንፈጥራለን። የምንነግራቸውን ነገር ለማሰብ ለማሰላሰል እና ተግባራዊ ለማድረግ በፍጹም አይቸገሩም ማለት ነው። ለዚህ ነው አብዛኛው ልጆች ከወላጆቻቸው ይልቅ ጓደኞቻቸውን የሚሰሙት። ኢሞሽናሊ አቬይለብል ስለሚሆኑላቸው ወይም ደግሞ በስሜት ቅርብ ስለሚሆኑላቸው እንደተረዷቸው ስለሚያስቡ ደግም ይሁን ክፉ ነገር ጓደኞቻቸውን የማዳመጥ ዝንባሌያቸው ከፍ ያለ ነው። ስለዚህ እኛ ቀድመን ጓደኛ ልንሆናቸው ያስፈልጋል። የተሳሳተ ምክር ከመስማታቸው በተሳሳተ ዳይሬክሽን ከመሄዳቸው በፊት እኛ ቀድመን ጓደኛ ልንሆናቸው ያስፈልጋል። ለዚህ ብዙ ማገዶ ያስፈልጋል። እንደተረዳናቸው ማሳየት፣ ትረስት ቢውልድ ማድረግ፣ ኮኔክሽን ቢፎር ኮሬክሽን የሚባለው ለዛ ነው። ይህን ለማስተላለፍ ነው። ለመሰል መልእክቶች ቻናላችንን ፎሎ ያድርጉ። መልካም ቀን።